ልጆቻችን ዘርጋናሰ እግዚአብሔር የዘላለም አምላክ እናመሰግናለን። ደግሞ ስለዛሬ ቀን ልጆቻችን ቆመናል። በሁሉ ቸርነት እግዚአብሔር ሆይ እግዚአብሔር ሆይ ሰው ራሱ ሰውን አይለውጥምና የምትረዱት የምትጠብቅ የምትረዳ አንተ እንደሆንክ እናውቃለን። ልታግዝ ይቻላል፣ ልትረዳ ልታድን ይቻላል። ለዛ እግዚአብሔር ሆይ አደራ ልጆቻችንን አንሰጣቸው። በዘመናቸው የሚኖሩበት መከራ የሚኖሩበት ፈተና ማምለጥ የሚችሉበት የክብር መንፈስ እነሱ ጋር አለ። እግዚአብሔር ዘላለም አምላክ በገቡበትና በወጡበት ስፍራ አንተ እንድታያቸው ጌታ እግዚአብሔር ሆይ ያንተ እጅ እንድጠብቃቸው በክንፍ እንድትሸፍናቸው አደራ አንሰጣለን። እግዚአብሔር ሆይ እዚህ ያሉትን ብቻ አይደለም ዛሬ የቀሩትን በሙሉ በቤት ያሉትን በትምህርት ቤት ያሉትን በስራ ላይ ያሉትን ሁሉ አደራ አንሰጣለን። የወጣ እግዚአብሔር ሆይ ከሐሳብ የኮበለለ ቢኖር እንዲመለስ ወደ እውነት እንዲመጣ አንተን እንዲያውቅ እግዚአብሔር ዘላለም አምላክ ደህንነት ካንተ ዘንድ ነውና በአንተ ጥላ እንዲኖር ወደ ፍቅርህ እንዲመለስ እንጸልያለን። የኮበለለ ይመለስ፣ የጠፋ እግዚአብሔር ሆይ ይገኝ። አቤቱ እግዚአብሔር ታደርጋለህ አደራ ሰጠናልና እናመሰግናለን። አሁንም እግዚአብሔር ሆይ በቃልህ ደግሞ ተናግረን አስተምረን። አስተማሪያችን አንተንና እግዚአብሔር መንፈስ እንድታስተምረን አሜን። ቅዱሱ ቃልህ ወደ እውነት ሁሉ እንዲመራ እንዲያሳድገን እግዚአብሔር የዘላለም አምላክ ይህን ዘመን ጨርሰን ይህን ጉዞ ጨርሰን በፊትህ አንድ ቀን ስንቆም እግዚአብሔር የዘላለም አምላክ መልካም እንዲሆን በእውነት ቃል እግዚአብሔር ሆይ እንድታሳድገን ልባችን እግዚአብሔር ሆይ አንተ እንድትናገር ደግሞ እንድንሰራበት በመሰረቱ ላይ እንድንቆም እንድታነጽ ጌታ ሆይ ተደረገ። አሜን። አስተማሪያችን አንተ ነህ፣ አንተ አስተምረን። በክርስቶስ ኢየሱስ ስም አሜን። ዘፍጥረት 43 ላይ በስድስት ያለው አንድ ሶስት ሮላሳን ታይሽ ቾክ ያዕቆብና ዘሩ ከእርሱ ጋር እንዴት መጡ የሚለው ወደ ግብጽ መጡ። ይህ ክፍል ያው በተከታታይ ስለ ዮሴፍ ያለውን ክፍል ነው ያገኛል። ባለፈው ሳምንት የነበራችሁ ሰዎች አስታውሳላችሁና እዛው ክፍል ላይ ያገኛሉት ካለፈው የቀጠለ ነው የምናገረው ማለት ነው። ዮሴፍ ወንድሞቹ እህል ለመግዛት ወደ ግብጽ በመጡ ጊዜ እሱ አወቃቸው፣ ታስታውሳላችሁ። እነሱ ግን ምን አደረጉ? አላወቁትም። ባለፈው ታስታውሳላችሁ። እሱ ግን ምን አደረጋቸው? አወቃቸው፣ እነሱ አላወቁትም። እንዳላወቁት ባየ ጊዜ ምን አላቸው? እናንተ ምድሪቱን ለመሰለል የመጣችሁ ሰዎች ናችሁ፣ ሳይላማት ናችሁ እንጂ
እህል ልትሸምቱ የመጣችሁ ሰዎች አይደላችሁም ብለው እንዳሰራቸው አስታውሳላችሁ። በዛን ጊዜ ወንድሞቹ በጭንቅ በነበሩ ጊዜ የተናገሩትን አይተናል። እንዲህ ባላቸው ጊዜ በጣም የተጨነቁ ታስታውሳላችሁ። እናንተ ሰላዮች ናችሁ፣ ስለዚህ በፍጹም የተለቀቁ ሰዎች አይደላችሁም። ጊዜ አሰራችሁ ይላል። ስንት ቀን? 3 ቀን ታስታውሳላችሁ። ለ3 ቀን ታሰሩ። ዘፍጥረት 42:21 ላይ በተጨነቁ ጊዜ በፈሩ ጊዜ ጉድ መጣብን ባሉ ጊዜ የተናገሩትን ታስታውሳላችሁ። 42:21 ላይ በእውነት ወንድማችንን በድለናል፣ ነፍሱ ስትጨነቅ አልሰማነውም፣ ስለዚህ መከራ መጣብን። በተጨነቁ ጊዜ ወንድማቸውን እንደበደሉት እሱ በተጨነቀ ጊዜ እንዳልሰሙት በመከራ ውስጥ እያለ ሊሰሙት እንዳልወደዱት አስታወሱና አሁን እኛ እየተጨነቅን ያለ ወንድማችን በተጨነቀ ጊዜ መቼ? ከ21 ዓመት በፊት ከ21 ዓመት በፊት ሲጨነቅ ማሩን ሲል ልንሰማው አልወደድንም። ከ21 ዓመት በኋላ ወንድማችንን በድለናል፣ አጥፍተናል አሉ። የሰራነው ስራ ተከተለን፣ የሰራነው አጨድን። መቼ? ከ21 ዓመት በኋላ ከ21 ዓመት በኋላ። እስከዛ ድረስ የተጠቀማቸው ነገር ብዙም የደነገጡበት ነገር የለም ማለት ነው። በምድረ በዳ ሲኖሩ እንደዚህ ሆነው አሉ። አሁን በበዓል ምድር እኛም ተጨነቅን። ምክንያቱም ወንድማችንን እናደርገው ነበር፣ አስጨንቀነው ነበር። እንዲሁ እንደተጨነቀ አሁን እኛም ተጨነቅን፣ የዘራነውን አጨድን። ወገኖቼ ልንገራችሁ፣ ምንም ዘመኑ ቢረዝም ምንም ጊዜው ረጅም ቢሆን ያላስተካከልነው ቅርታ ካለ የበደልነው ነገር ካለ ከሰው ጋር ይሁን ከእግዚአብሔር ጋር ማስተካከል መንፈሳዊነት ነው። 85 ዓመት አብሬት የሆነች ልጅ የ12 ዓመት ልጅ ሚሲፒስ ሱቅ ሊገዛ ሄዶ የ12 ዓመት ጥቁር ሱቅ ሊገዛ ሄዶ ሳለች አፏጭር ስላለች ባሏና ባሏ ወንድም ይመስለኛል ልጁን ደብድቦ ደግሞ ብቻውን ሰውነት ማበላሽተው ገደሉት። ግን ከ85 ዓመት ሴቶች አሁን ባለችበት ሁኔታ ልክ እንዳሉች አሁን ተናገረች። በትክክል በድያለሁ ብላ ከሆነ መልካም ልቦኔ ሲያለ አንቻን ጊዜ ብሎ አውቅ ነበር። የዋን ሊደር ብዙ ዓመት ሆኖታል። ምናልባት ወደ ጌታ ልትሄድ ነው እና መናገሯ መልካም ነው። ቀረው ጉዳይ ሁሉ በሰማይ ነው ያለው እናውቃለን። ግን የዋን ሊደር እንጂ ዘመኑ የዘመኑ ያስተካከልነው ነገር ካለ ማስተካከል ትክክል ረጅም ጊዜ ስለበደልነው በደል በቢጋባ አጥፍቻለሁ ማለት ምክንያቱም ትቶ እኔ ነኝ ማለት የራስን ሕይወት ማድረግ ነው። መንፈሳዊነት ነው። በትክክል እኔ ነኝ ለረጅም ዘመን ነው አውሬ በላው ተብሎ ይዞራል። አውሬ እንደበላው ደግሞ የተገመተው በዘሩ መካከል በያዕቆብ ቤት በያዕቆብ ልጆች ያሰሩት በሰው ውስጥ ያስገቡት ሀሳብ ምንድን ነው? ያዕቆብ እና ልጆቹ ዘሩን የሚያውቀው ልጄን አውሬ በልቶታል። ምክንያቱም እንደሱ አድርገው ይቀርቡት ምክንያት ሰጥተዋል። የሌላ አውሬ ላይ ምክንያት ሰጥተው ምክንያት አቅርበው የታመኑ እንደዛ ተብሎ ነበር። ለምን ሲባል በደላቸውን ለመሰል የሰሩትን ነገር ለመሸፈን እነሱን ራሳቸውን ነፃ ለማድረግ እኛ የሌለንም አውሬ ነው የሌለው እሱ ነው ማለት ነው። አሁን ግን ምን አሉ? በድለናል፣ ደሙ ይፈልገናል። አውሬ ወደ እግዚአብሔር አውሬ አይደለም፣ አውሬ ያገኘው ደሙ ይፈልገናል።
አንድ ዓመት ሰውረውት ደብቀውት የነበረውን በደል መናገር እናዘዝ ጀመሩ። ዳዊት በመዝሙር ላይ እንደዚህ ይላል። መዝሙር 31 ላይ እንደዚህ የሚል ቃል ታያላችሁ። 32 ላይ ቁጥር 3 ጀምሮ ላንብብ። በቅንፍ 32 31 32 ሁል ጊዜ ከመጮህ የተነሳ ዝም ባልኩ ጊዜ አጥንቶቼ ተበላሹ። በቀንና በሌሊት እጅግ ከብዳብኛለች። ምን ከብዳብኛለች? የማን እጅ ከበደች? የማን እጅ? ያንተ እጅ ከብዳብኛለችና እርጥበት የምድረበጋ ትኩሳት ተለወጠ። አሁን ኃጢአቴን ለአንተ ምን አደረገ? ኃጢአቴን ለአንተ አስታወቁ። እግዚአብሔር ስለማያውቅ አይደለም የሚያስታውቀው፣ እግዚአብሔር ያውቃል፣ ግን መናገር አለበት። እግዚአብሔር ሰው እንደበደለ አያውቅም ማለት አለ። አንተ ስትናገር ግን በደልህን ራስህ አውቀኸዋል ማለት። በደለኛ ነኝ እያልክ እግዚአብሔር ፊት ተናግረሃል። ኃጢአቴን ለአንተ አስታወቁ፣ በደሌንም አልሸፈንኩም። ለእግዚአብሔር መተላለፌን እናገራለሁ አሉ። አንተም የልቤን ኃጢአት ናረክልኝ ታውክልኝ። አመልከቱ በቀንና በሌሊት እጅግ ከበደች። እንደ አባት ቀጣኸኝ፣ በሕይወት እንድኖር ኃጢአትን እንድናዘዝ እንዳልሞት እያረምከኝ ነው ያለኸው። በሚገባኝ መንገድ አጥንቶችን ስጋዬን እየነካሁ ነው ያለሁ። እረፍት እያጣሁ ነው ያለሁት። ይሄ የሚታየው የውጭ ሰውነቴን እየነካካሁ ነው ያለሁት። የበደልኩትን ነገር እንድናዘዘው እየቀጣኝ ነፍሴ ከመጥፋቷ በፊት ወደ ሲኦል ከመውረድ በፊት እያረግ ያለው ይሄኛውን ስጋዬን እየነካካሁ ነው ያለሁ። መተኛት አልቻልኩም። ምን እስካረግ ድረስ? ለአንተ የበደልኩትን ነገር እስከምናገር ድረስ፣ እስከምናዘዝ ድረስ አልተውከኝም። እግዚአብሔር እንዲህ ያደርጋል። በትክክል መጽሐፍ ቅዱስ ነው የሚናገረው። ራእይ ላይ ይናገራል። እሱ የሚወዳቸው እንደዚህ ያደርጋል። የሚናገርበት መንገድ ነው እግዚአብሔር የሚናገርበት መንገድ እንድናውቅ ምን አድርጌው ትክክል መንፈሳዊ መጭ አንዳንድ ጊዜ እግዚአብሔር ወዷል የሚያስችል ግን የገባበት ሁኔታ እንድትወጣ አንዱ መንገድ እግዚአብሔር ልጆቹን ማባረር ማስተካከል። ኃጢአቴን አስታውቁ። ከዛ በኋላ ይሄ በሆነ ጊዜ ነገርኩህ፣ አልሸፈንኩም። ለአንተ መተላለፌን እነግራለሁ አልኩኝ፣ አሳውቀዋለሁ አልኩ። አንተም ለሚልብን ኃጢአት ናረክልኝ ተውክልኝ። ዳዊት ኃጢአቱን ለመሰወር ለመደበቅ የፈለገበት ዘመን ነበር። ኃጢአት መሰወር ማለት ምን እንደሆነ ያውቃል። በመጽሐፍ ቅዱስ ላይ ታውቃላችሁ። ሁለተኛ ሳሙኤል ምዕራፍ 11 እና 12 ላይ ያንን ታሪክ አልኩታላችሁ። እዛው ውስጥ አልናገር። ምዕራፍ 11 ምዕራፍ 12 ሁለተኛ ሳሙኤል ላይ ታውቃላችሁ። የኦሪዮን ሚስት እንደወሰደ እንዳስረገዘ የራሱን ወታደር ሚስት ወታደሩ ለጦርነት በሄደ ጊዜ ይሄን ታሪክ እንደፈጸመ ታውቃላችሁ። ኃጢአቱን ለመሰወር ብዙ የተለያየ ሙከራ ካደረገ በኋላ አልሆነለትም። አሁን ያለው አማራጭ ምንድነው? የነጻ የሚያደርገኝ ምንድነው? አሰበ። እሱን ማስገደል። እሱ ከተገደለ አርግዛለች። የባሏ ስለሞተ እሷን ሚስት አድርጌ ቤት ማስመጣ ህጉ ይፈቅድልኛል፣ ነጻ ሆነው ከዛ በኋላ የማርገዟ ነገር እንዳለ ተሸፍኖ ይቀራል። ስለዚህ ያለው አማራጭ ምንድነው አለ። ኃጢአቱን ለመሰወር ሲፈልግ ኦሪዮንን ማስገደል ፈለገ ለመሸፈን። በኦሪዮን እጅ በተጻፈ ደብዳቤ ታማኝ ሰው ነውና የንጉሡን ደብዳቤ እንደውም አላነበበም። እንዲገደል ደብዳቤ በገዛ እጁ ይዞ ሄደ ለኢዮአብ ለመስጠት። ይኸውና ንጉሡ የላከኝ ወረቀት ብሎ ኢዮአብ በእጁ አስረከበው። ኢዮአብ ደብዳቤውን አነበበና ብርቱ ሰልፍ ባለበት ቦታ ላይ ይህን ወታደር አሰለፈ። ብርቱ ሰልፍ ላይ አሰለፉት። እናንተ ደግሞ ከኋላውን አድርጓላችሁ ሽሹ። ወድቆ እንዲገደል ለምን? በሱ ሳቢያ ኦሪዮን ብቻ አይደለም የሚሞተው። አንዳንድ ሰዎች አንዳንድ ወታደሮችም አብረውት መሞት የሌለባቸው ሰዎች ተገደሉ። ለምን? ኃጢአቱን ለመሰወር።
እግዚአብሔር ግን ወረቀቱ ደብዳቤው በንጉሱ በዳዊትና በኢዮአብ መካከል ይሆናል። እግዚአብሔር ግን በንጉሱ ልብ ውስጥ ያለውን ያውቃል፣ የጻፈውን ያውቃል፣ ያደረገውን ያውቃል። ኃጢአት መሰወር ምን ማለት እንደሆነ ዳዊት ያውቃል። መደበቅ ምን ማለት እንደሆነ ያውቃል። የመደበቅ ውጤት የሚያስከትለውን ያውቃል። ስለዚህ አልሰውርም በደል ተሰውሮ አይቀርም። አስጨነቀኝ ኃጢአቴን እንድናገር፣ አሳወቅሁ በደሌንም አሸፈንሁ፣ ለአንተ እነግርሃለሁ። ዮሴፍ ወንድሞቹ በጨነቃቸው ጊዜ ከ21 ዓመት በኋላ እርስ በርሳቸው እንዲህ ተባባሉ። መጽሐፍ እርስ በርሳቸው ምን ተባባሉ? በእውነት ወንድማችንን በድለናል። ያን ሐሳብ ሁሉ ናቸው። በእርግጥ ወንድማችን በድለናል። ነፍሱ እየተጨነቀች ያለ ያን ጉባኤውን ጨምረው እባካችሁ አሉኝ እያለ እባካችሁ ማሩኝ እያለ ልንሰማው አልወደድም፣ ጨክነንበታል። እነሆ ዛሬ ደግሞ ከ21 ዓመት በኋላ እያሳደደን ያለው እርስ በርሳቸው ይናሉ። ይህንን ሲናገሩ እርስ በርሳቸው ምን ያደርግ ነበር? እሱ ይሰማ ነበር። በእርግጥ ግብፃዊ መስሎ ቀርቧልና መካከላቸው አስተርጓሚ አውቁሟል። እንዲያሉት እሱ ቀጥታ ይናገሩት ይሰማል። ዮሴፍ ግን እዛ ላይ አልቆመም። ምንም ግንባር ተናነቀው ቶሎ ገባና ልቡን አጠናክሮ ተመልሶ ገባና መቀጠል ፈለገ። ማለት የፈለገው ነገር አለ። አላበቃ የሚቀረው ነገር አለ። ቢንያምን ማየት ይፈልጋል። ፍሬ ያለው ንስሐ እንደሆነ ማወቅ ይፈልጋል። ጥሩ ነው፣ በድለናል ማለት ጥሩ፣ ይሄን ሰጥተናል ማለት ግን ከዛ በኋላ የሚታይ ነገር ነው ይፈልጋል። ፍሬ ይፈልጋል። የሚናገሩት ነገር የገቡትን ንስሐ በፍሬ በእርግጥ ይኖሩታል ወይ? ይሄን ማወቅ ፈልግ። ንግግራቸውን ብቻ ሳይሆን ኑሯቸውን ማየት ፈልግ። ፍሬ ያለው ንግግራቸው ወይስ የለው? ፍሬ ያለው ንስሐ ወይስ ገለባ ብቻ ቋንቋ ብቻ ነው? ቢንያምን ይዘውት ከመጡ በኋላ ተመልሰው እህል ይዘው ሲመለሱ ዋንጫውን በቢንያም ስልቻ ውስጥ አስገብቶ ዋንጫን የወሰደ ሰው እሱ ባሪያ ይሆናል፣ ሰርቆኛልና ብሎ ተናገረ። ሌላቸው ነው ነገራቸው። በዚያን ጊዜ እርስ በርሳቸው በቃል በድለናል፣ ወንድማችንን በድለናል ያሉት በፍሬ ተለውጠው አያቸው። ጽዋው በቢንያም ዋንጫ ውስጥ በተገኘ ጊዜ ሁሉም ልብሳቸው ምን አደረጉ ይላል? ቀደዱ። የሐዘን ምልክት ነው። ሁሉም ልብሳቸውን ቀደዱ፣ ርቃናቸውን ቀደዱ። የቢንያም ጉድ የኛ ጉድ ነው አሉ። አይኖቻቸውን ጭነው ወደ ከተማው ተመለሱ። የራሱ ጉዳይ ቢንያም፣ አንተ ተይዘሃል፣ አንተ ሰርቀሃል፣ ቀጥል፣ እኛ ወደ አባታችን እንሄዳለን አላሉ። ድሮ በዮሴፍ ላይ እንዳደረጉት የመሸጥ ነገር አልሸጡ፣ አሳልፈው አልሰጡ። ከወንድማቸው ጋር አብረው ለመጋፈጥ ወደ ከተማው ገቡ። ዘፍጥረት 44:10 ላይ ነው እንደዚህ የሚባለው፣ ጽዋው የተገኘበት እርሱ ለኔ ባሪያ ይሁን፣ እናንተም ንጹሐን ትሆናላችሁ ተባለ። ማን? በጣም ጥሩ ቃል የሰሙት እነሱ ደስ የሚያሰኝ አንድ የተገኘበት ብቻ ሰው ይሆናል የሚለው የሰሙት። የተገኘበት ደግሞ ቢንያም የዮሴፍ የእናቱ የአባቱ ልጅ። እናንተ መንገዳችሁን ትቀጥላላችሁ ማለት ነው። ያ የተገኘበት ሰው እሱ ባሪያ ከሆነ የሚፈለገው አንድ ብቻ ከሆነ የሚፈለገው የሰረቀው ሰው ብቻ ከሆነ እናንተን የማይመለከት ከሆነ የእሱ መሰል እናንተን አይመለከትም ከተባሉ እነሱ ንጸናቸው ሄድ ይችላሉ። ቢንያም ብቻ እስር ቤት መግባት ይችላል። እነሱ ግን ልብሳቸውን ቀድ የእሱ መያዝ የእኛ መያዝ ወደ ከተማይቱን ተመልሰው ገቡ። ጥለነዋል ሄዱ። ባሪያ ሆን አብረን ባሪያ እንሆናለን። እንደ ወንድማችን መተው አንችልም። ዮሴፍን እንዳደረግነው ቢንያም ላይ ይሄን ማድረግ አይሆንልንም። ራስ ወዳድ መሆን አንችልም። ያለፈው በዮሴፍ ላይ የሰራነው ራስ ወዳድ
33 ላይ ስለዚህ የባሪያ አለ ወንድማችሁ በጌታዬ ዘንድ ባሪያ ሆኜ በብላቴናው ፈንታ ልቀመጣለሁ እኔ በሱ ፈንታ ልቀመጥ ብላቴናው ግን ከወንድሞቹ ጋር ወደ አባቱ ይመለስ ይሉታል ይህንን የተለወጠ ህይወታቸው ራስ ወዳድ ያልሆነ ህይወት ከወንድሞቹ አለ በሱ ፈንታ እኔ ልግባ የሚል ሰው እሱ ባሪያ አይሁን እኔ ባሪያ ልሁን የሚል ሰው አለ በሱ ላይ አይሁን በሌላ ይሁን እሱ ነፃ ይሁን የሚል ወንድም ከመካከላቸው አለ ንስሐ ብቻ ሳይሆን ምን አለ ንስሐ በሱ ላይ ያደረጉት ያውቃል እሱ የለመነ ነው እሺ በሱ ላይ የሰሩት ነገር ያውቃል አሁን ስለዚህ ሰዎች በእኛም ላይ በሌላ እንዳደረጉት እንደዚህ ናቸው ለዮሴፍ ይላል በሌላ እንደሰሩት በሌላ እንደጨከሩት ወንድማቸው ላይ አሁን ጨክናሉ አንተ ወጡን ከአንድ ዓመት በኋላ የሚሰሩት ያው ናቸው በዮሐንስ ወንጌል ምዕራፍ 15 1-2 ላይ ቁጥር 1-2 ካወጣንባቸው ያው እንደረባጋችሁ ዮሐንስ ወንጌል ምዕራፍ ወጣት ክፍል 15 ከ1-2 እውነተኛ ወይን ግን እኔ ነኝ ያለ ገበሬው ማለት አባቴ ፍሬ ምን የሚለው ፍሬ ምን የሚለው በረን ለማፈራ ከቶስ ለኔ ያለ ፍሬ የሚያፈራው ሁሉ አብዝቶ እንዲያፈራ ተጠራው አሁን አንተ ያጀመረኝ እውነተኛ ወይን ግን እኔ ነኝ ገበሬው አባቴ ነው ካለ እኔና አባቴ አንድ ላይ ነን ገበሬው እሱ ነው ባለቤቱ እሱ ነው ግንዱ እኔ ነኝ ካለ ፍሬ የማፈራው ካለ በኋላ በማን ያለው በሱ ያለ ፍሬ ማፈራ በሱ ያለ ግን ደግሞ ልማይ ፍሬ ማፈራ ነው በሱ ያለ ፍሬ ማፈራ ይላል በሱ ያለ ፍሬ ማፈራ አይደለም እሱ ይላል ግን በሱ ያለ ክርስቲያን ነኝ የሚል አማኝ ነኝ የሚል ተወልጃለሁ የሚል በክርስቶስ ነኝ የሚል አዲስ ፍጥረት ነኝ የሚል በሱ ያለ ግን ደግሞ ልማይ ምንም ለማፈራ ከሆነ ምን ይሆናል ነው ይወገድ ብዙ ቦታ ላሳያችሁ ይችላል ብዙ ቦታ ለአንዳንድ እግዚአብሔር ፍቅር ብዙ ነገር ያሳያችሁ በኔ ያለው ያ የማፈራው ክርስቲያን ነኝ የሚለው አማኝ ነኝ የሚለው ግን ደግሞ ሲታይ ፍሬ የሌለው ሱግን ነው ቅርንጫፍ ነን ፍሬ የሌለው ነገሩ ከማን ጋር ነው ማለት ከኔ ጋር እንዳለ ነው እናገር ግን ስመጣ ፍሬ የለም እሱ ምን ያደርጋል ከዚህ ላይ ቆርጦ ለይወት እንዳይኖር ፍሬ የሚያፈራስ ከሆነ ያፈራ ዘንድ ይኖራል ይከረዘ ያምቦ ማፍራት እንዲችል ፍሬ እንዲሰጥ ይገረዛል እሱ ፍሬ እንዲያፈራ ሲገረዝ ያምቦ ሲገረዝ የሚከፍለው ነገር አለ ግን ብዙ እንዲያፈራ ማፈራው ግን በሬ ያለው ግን መድረስም ማስፈል ምን ይሆናል እግዚአብሔር በሱኝ ማለት ይቻላል ማለት አለፈ አስፈራ
ነው ፍሬ ማለት ጉር ማብራት አጋንንት ማስወጣት ነው ፍሬ እንዴት መናገር ዘመር መስበክ ታምራት ማድረግ ነው ብዙ ጊዜ ግራ እየገባኝ ያለ ነገር እንዳለ እሱ የጸጋ ስጦታ ነው ስለ ስሙ እግዚአብሔር ስለ ሕዝቡ ሲል የሚያደርገው ነገር ይታያል ባለቤቱን ግን የሚያዋጣው ምንድን ነው ባለቤቱን የሚያዋጣው መቼም አንድ ቀን በሰማይ ቤት እንደዚህ ምን ይመስላል ብዙ ያልታወቁ ሰዎች ብዙ አግኝ ይኖራቸው ብዙ በምክንያት ያልታወቁ ሰዎች ብዙ ፑልፒት ላይ ያልታዩ ሰዎች ብዙ በቴሌቪዥን ያልታዩ ሰዎች አንድ ቀን ግን ባለብዙ አግኝ ሆነው ይታያል በምድር ላይ ማገልገላቸውን እንኳን እኛ ሳንክ አይመስላችሁ በምድር ላይ አገልጋይ ተብሎ ሳይታው ፌመስ አገልጋይ ሳይታው ስለ ብዙዎቹ በድብቅ የሚጸልዩ ዋጋ የሚከፍሉ ከሰዎች የእጅ ጭብጨባ ተቀበሉ ስለ ክርስቶስ ሰው ወንጌሉ ብለው ሕይወታቸውን የሰጡ ብዙ የተደበቁ ሰዎች ሰው የማያውቃቸው ሰዎች እሱ ይበልጣል ዮሴፍ ወንድሞቹን በሶስት አይነት ፈተና ፈትኖ ስለ ፍሬያቸው ማወቅ ፈለገ በሶስት አይነት ፈተና ፈትኖ ስለ ወንድሞቹ ማወቅ ፈለገ አንደኛው ስለ ገንዘብ ማወቅ ፈለገ ዘፍጥረት 42:5 ላይ ዮሴፍም አይበታቸውን ወይ ደግሞ ስንጃቸውን እህል ይሞሉ ዘንድ አዘዘ የየራሳቸውን ብር የከፈሉትን በየአይበታቸው በየስንጆቻቸው ይመልሱት ዘንድ አደረገ ለምን ስለ ገንዘብ ያላቸውን አመለካከት ማወቅ ስለፈለገ ዮሴፍን የሸጡት በገንዘብ እንደሆነ ያውቃል ገንዘብ እንደሚወድ ያውቃል እነዚህ ሰዎች ታማኞች ናቸው አይደል ዘፍጥረት 43:1 ላይ የወሰዱትን ገንዘብ ይዘው ተመለሱ በመንገድ ላይ አይበቱን ሲፈቱ ነው ያንዳንዱ ገንዘቡ እንደተመለሰለት አይደል አረጋዊ ገንዘብ አለ ለከብቶቻቸው ምግብ ለመስጠት ፈልገው ሲከፍቱ ሁሉም ሲከፍቱ እየራሱ ማለት በኋላ መቼም ተመልሰው ሊገዙ ወራባታቸው ለማንኛውም ዛሬ ድረስ አባታቸው አራምን ዶሃና ከእንዳገኝታል አባትየው ትልቅ መከራቸው ሲመለሱ ኤሮና ገንዘብ ይዘን መጥተናል ሌላ ለመግዛት ይሄኛው ደግሞ መጀመሪያ ገፍተንበት የነበረ ገንዘብ ነው በየስንቾቻችን ሲፈቱ አገኘ ስለዚህ ገንዘቡን ይዘን መጥተናል ብለው መለሱ ስለ ገንዘቡ ቼክ ያደርጋቸው ምክንያቱም ወንድማቸው በሚሸጠውታል ታውቃችኋል በገንዘብ ሁለተኛ ስለ ቅንዓት ይፈጠራቸው ስለ ቅንዓት ያላቸውን መንለውጣቸውን ከ2 ዓመት በኋላ ወቅፈው ታስታውሳላችሁ ዘፍጥረት 37:3 ላይ አባቱ ያዕቆብ የተለየ ህብር ልብስ የሆነች ልብስ ለማን አለበሰው ለዮሴፍ አለበሰው መጽሐፍ ቅዱስ ይናገራል ወንድሞቹ ያንን ባሉ ጊዜ አባቱ እንደሚወደው አወቁና ምን አደረጉት ጠሉት በነገራችን ላይ ቀንቶ በልሱ
እንዲሸጡት እንዲያባሩት ያደረገው አንድም ቅናት ከልጆቹ ሁሉ ይልቅ እንደወደደው ባዩ ጊዜ ጠሩት። በሰላም ይናገሩት ዘንድ አልቻሉም። በምክንያት በሽምግልና ይወደው ነበርና በብዙ ብር ያጌጠችን ቀሚስ አደረገለት። በኋላ ደግሞ ስለ ሕልሙ ሲጠሩት ያሉት እዚህ ላይ የጠሩትን ስለ ልብሱ ስለ ቅናት ያቸው ፈለገ። ዘፍጥረት 43:34 ላይ ወንድሞቹ ከተመለሱ በኋላ ዘፍጥረት 43:34 ላይ ሁሉም ወንድሞቹ ከመጡ በኋላ ምግብ እንዲቀርብ አዘዘና እንዲያደርግ በፊቱም ካለው ምግብ ፈንታቸውን አቀረበላቸው ካለ በኋላ የብንያምን ፈንታ ግን ስንት እጅ አደረገው? 5 እጅ የሚበልጥ አደረገው። ያቸው ነው። ከእሱም ጋር ቀጡ። ከእሱም ጋር ግን አኮረብዚያው ምን አላቸው? ደስ አላቸው። አይቷል የብንያም የተለየ እንደሆነ ቋንቋቸውን የሚሰማ የሚናገሩት ነገር ደግሞ ነው ተሙኛላችሁ። ምንድነው ለአንተ እንደዚህ ሰጠኝ ሰው እንኳን ቢሉ አልሞከሩም። ቅናቱ ማለት ያዛቸው ስለ ቅናት ያውቃቸው ማለት ነው። ሶስተኛ ቅድም የተናገርኩት ነው ስለ ወንድም መስዋዕት ነው። በእኛም ፋንታ እኔ ባሪያው አልሆንም የሚል እኔ መስዋዕት ነው እሱ ነፃ ይሁን የሚል ስለ ወንድማቸው ግድ የሚላቸው መሆናቸው ሼክ አድርገው ለወንድማቸው ለአባታቸው የሚያዝኑ እንደሆነ አባታቸው በሐዘን እንዳይሞት ግድ አላቸው። ዮሴፍን በሸጡት ጊዜ ለአባታቸውም ግድ አላቸው፣ ስለ ወንድማቸውም ግድ አላቸው። በኋላ ግን አባታችንን በሐዘን በሽምግልና ወደ መቃብር እንዳይወርድ ይሄ ሁሉ ችግር ሆነባቸው። ማንም ቢያጣ ቢንያምን ቢያጣ የሆናቸው ለአባታቸው ለወንድማቸው መስዋዕት ነው ሰዎች ግድ ይላቸው። ማጭበርበርን የተው ቅናት የተው ለወንድማቸው መስዋዕት የሚሆኑ በፍሬያቸው አገኛቸው። ድሮ ከሚያውቃቸው የተለዩ መሆናቸው ናቸው። 12 ዓመት በፊት የሚያውቃቸውን አይነት ሰዎች አሉ። ያን ጊዜ ዮሴፍ ለወንድሞቹ ራሱን ነገር ገለጠ። እኔ ወንድማችሁ ዮሴፍ ነው። ሂዱ አባቴን አምጡት፣ አብረን እንኖራለን፣ ከእኔ ጋር ትሆናላችሁ። ወገኖች ጌታ ይርዳል። የተለወጠ ህይወት ይሆንልን፣ ፍሬ ያለበት ህይወት ይሆንልን። ከእርሱ ጋር ለመኖር ከእርሱ ጋር ለመኖር አንድ ቀን መታየት ስለማይቀር አንድ ቀን መገናኘት ስለማይቀር ፍሬ ያለው ህይወት ይሆንልን። እግዚአብሔር ይርዳል። ወደንም ጠላን እየቀረብን እያራቀን ነው እየቀረብን ማንም ከተወለደ ጀምሮ ሳለ እንኳን እየቀረበ ይሄ ይቀርብ መገናኘት እንዲሆን አብረን መሆን እንዲሆን አብረን መብላት እንዲሆን አብረን በግብዣው መካፈል እንዲሆን እራት መካፈል እንዲሆን እራት ግብዣ ከእሱ ጋር መሆን ከእሱ ጋር መኖር እንዲሆን የተለወጠ ህይወት። አንደኛ ተሰሎንቄ ምዕራፍ 5:23 ላይ እንደዚህ ነው፣ የሰላም አምላክ ሁለንተናችሁን ቀድስ፣ መንፈሳችሁ ነፍሳችሁ ምናችሁ ያድርጉ፣ ስጋችሁም ጌታችን ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽመው ይጠበቁ። የጠራችሁ የታመነ ነው፣ እርሱም ደግሞ ያደርገዋል። በስጋዬ ምንም አይደለም የሚባል ጨዋታ የለም። መንፈሳችሁ ነፍሳችሁ ቀጥሎ ናችሁ። ስጋችሁ አዲስ ትምህርት አለ። በስጋ ምንም ማለት በስጋ ማለት ትችላለህ እንደዚህ የሚል ትምህርት የለም። ይጠበቅ የተባለው መንፈስ ነፍስና ምን ነው? ስጋ መንፈስ ነው እንጂ በስጋ እኮ ምንም ማድረግ ይችላል። ምንም ማድረግ እሱ አይቆጠርም። ለዚህ ትምህርት ይጠበቁ ስጋ መጠበቅ እንዳለበት አሁን ብዙ ዘፍጥረት 45:9-10 ነገሩ ከተከናወነ በኋላ ወንድሞቹ ራሱን ተገለጠላቸው በኋላ የሚካታ ያላቸው ዘፍጥረት
45 ከ9 እስከ 10 ካወጣው ዘርቋል ነው 45 ዘፍጥረት ከ9 እስከ 10 እሺ አሁንም ፈጥናችሁ ወደ አባቴ ውጡ ከገለጠላችሁ በኋላ ራሱ እንዲህም በሉት ልጅ ዮሴፍ የሚለው ነገር ይሄ ነው ማን እንዲህ ብላችሁ አባቴ ይወርዳችሁ ልጅ ዮሴፍ ያዕቆብ የተባለው የሰማው ልጅ የሚልህ ይህ ነው እግዚአብሔር በግብፅ ምድር ሁሉ ጌታ አደረገኝ ወደ ሌላ አትዘግይ በጌሰም ምድር ትቀመጣለህ ወደ እኔም ትቀርባለህ አንተና ልጆችህ የልጆችህም ልጆች በጎችህና ላሞችህ ከብትህም ሁሉ በዚያም አንተና የቤትህ ሰዎች ያንተ የሆኑ ሁሉ እንዳትቸገሩ መግባሃለሁ የራቡ ዘመን ገና ስንት ቀርቷል 5 ዓመት ቀርቷል ብሎ በ22ኛው ዓመት ለአባቱ መልእክት ላከለት ይላቸው ልጅ ዮሴፍ የሚነግር ነገር ነው ምን ታስታውሳለህ ወይ ከ2 ዓመት በፊት አንተ ተቀምጠህ ስለግርህ የገሰጽከኝ እኔና እናቱ ወንድሞች መተን በግስ እንወርቅ ነው ያልከኝ ታስታውሳለህ ወይ እርግጠኛ ነኝ አሁን የምልህ ስለከበት ይችላል ለምን በልብህ ጠብቀው ነበርና ይላቸው አባቱ ይወልዱ ምን ያለው ወንድሞቹ ግን አባቱ ግን ነገሩን ጠብቀው እየጠበቀ ያለ አንተ ከመጡ በፊት ልጅ ዮሴፍ አሁን መጥቷል ብለው አባቱ ይሆናል ያ ይጠብቀው የነበረው በሙሉ ምን አደረጉት ከሞት ላይ ውልጭ አድርገው ግን ይጠብቅ ነበር ልጅ ምንም እንኳን ይገሰው እንጂ ልጅ ያየው ነገር ነው ያየው ነገር አለ የሚል ነገር በውስጡ ተቀምጦ ነበር 17 ዓመቱ በነገረው ጊዜ ያለ 17 ዓመት ልጅ ሆኖ የተከራከረ አሁን ግን ጠፍቶ ከርሞ ከ2 ዓመት በኋላ በልጅ ዮሴፍ የሚነግረው ነው እግዚአብሔር ለግብፅ ምድር ሁሉ አድርጎኛል ጌታ አድርጎኛልና እንደተባለው ሌላ ሁሉ መጥቶ ምን ያደርጋል ይሰግዳል ትዚህ ማለት ህልሙን አስታውስ ቢዘገይም የጠፋ ይመስልም እግዚአብሔር የተናገረው እሱ ያደርገዋል ክብር ለእግዚአብሔር ይሁን ምንም ነገር እግዚአብሔር የተናገረው የሚከተለው ኃይል ምንም ነገር ዘመን ይረስም ይሆናል ይጨልም ይሆናል እንደማይመስል ይሆናል እግዚአብሔር ተናግሯልና ግን ይሆናል አባቱን ያስታውሱ አስታውሱ ምንም እንኳን ሞቷል መባል አልሞቱም ምንም እንኳን አንተ ብትጥረውም ዳስጥረውም ልጅ ሞቷል ብለው ስትጠብቅ የነበረው ራይ ብትጥረውም ቀኑ ግን ደርሰዋልና አስባ በሕይወት ነው ያለሁት ተፈጽመዋል ስለዚህ ና እኔ ያለሁት እግዚአብሔር ይባርክ ዘገይ እንጂ እግዚአብሔር ካለ ያለው ይፈጽማል ይቻላል እንጂ እግዚአብሔር ብሏል ይፋን ይገኛል እግዚአብሔር ተናግሯል አይታየም ይታያል እግዚአብሔር ተናግሯል አይደል ሰው ስለተናገረ እግዚአብሔር ስለ እግዚአብሔር የሚናገርበት ነገር ውስጥ ሁሉ ጣልቃ የሚገባ ነገር የለም በእኛ መካከል ጨለማ የለም ማለት ነው ዳገት የለም ማለት ነው ገደል የለም ማለት ነው እግዚአብሔር ግን ከሁሉ በላይ ስለሆነ ያሻግራል አባቱ ምን ነገራል አስታውስ ንገሩ እዚህ ነው አባቴና እኔ እንታወቃለን እናንተ ዝም ብላችሁ ድንቆር ብላችሁ ጥላቻ ትኩሳት ይዛችሁ ታላችሁ እንጂ አባቴ ምንም ሊገስጸኛ ጊዜ በልቦን ያደርገው ነበር ይጠብቀው ነበር ቀደም እንዳለበት ሆኖ 46 ዓመት ስለነበረ ዘፍጥረት 46 ላይ ቅድም መጀመሪያ ያለው ነው
ከሁለት ዓመት በኋላ እግዚአብሔር ያዕቆብ ለዚያ ተገለጠለት። ከስንት ዓመት በኋላ? ከሁለት ዓመት በኋላ እግዚአብሔር ተገልጦ ዮሴፍ በሕይወት እንዳለ እግዚአብሔር ነገረው። እግዚአብሔርም በሌሊት ራእይ ያዕቆብ ያዕቆብ ብሎ ለእስራኤል ተናገረ። እርሱም እነሆኛል አለው። የአባቶችህ አምላክ እግዚአብሔር እኔ ነኝ፣ የማልለወጠው አምላክ እኔ ነኝ፣ የታሪኩ ባለቤት እኔ ነኝ፣ ስራውን እየሰራ ያለው እኔ ነኝ። ወደ ግብፅ መውረድ አትፍራ፣ በዚያ ታላቅ ሕዝብ አደርጋለሁ። እኔ ወደ ግብፅ አብሬ ወርዳለሁ፣ ከዚያም ደግሞ አደርጋለሁ አወጣሃለሁ። ማን አለው? አዎ ቀጥሎ ነው። ዮሴፍም እጁን ለመጀመሪያ ጊዜ እግዚአብሔር ዮሴፍ ብሎታል። ካወጣ በኋላ ይህ መገለጥ ያለው እግዚአብሔር ደጋግሞ የተገለጠለት ያዕቆብ እግዚአብሔር የተገለጠለት ሰው ስለ ዮሴፍ ነግሮት አያውቅም ነበር እንዴት እንደሆነ። አንድ ቀን መጥቶ ልጆቹ አጣለው እኮ ነው፣ ልጅ እኮ አልሞትም፣ ግብፅ ነው ያለው አላለው። ሁሌ እንዳዘነ ሁሌ ተዝባሩ ዮሴፍ እንዳለቀሰ በዮሴፍ እንደተጎዳ ኖረ። ከሁለት ዓመት አንድ ቀን ቀርቦ አይዞህ ተጽናና፣ ልጅ እኮ በሕይወት ነው ያለው ብሎ እግዚአብሔር እንደ ሰው ሊያጽናናው አልነበረም። ዝም ምን ያለው ከሁለት ዓመት በኋላ እግዚአብሔር ሁለተኛ ዓመት ላይ መጣና እንደውም አንተ ስትሞት ያንተን ዓይን የሚዘጋው ዮሴፍ ነው። ምን ማለት በሕይወት ነው ያለው አለ። እግዚአብሔር ዝም የሚልበት ምክንያት አለ። እግዚአብሔር ዝምታ እግዚአብሔር ፈልጋችሁ መስማት ፈልገን መስማት ዝም ይላል። ጸለያችሁ መልስ የለም ዝም። እግዚአብሔር ዝምታ እግዚአብሔር የዝምታ እግዚአብሔር ገባን አልገባንም፣ ተረዳን አልተረዳንም፣ እግዚአብሔር ዝምታ እግዚአብሔር ዝም የሚልበት በቃ ምን ነገር ዝም ወዲህ ትገለበት ወደዛ ብትሄድ ወዲህ ትናገር እንደዛ ብትል ምን ዝም የሚልበት የዝምታ ጊዜ እግዚአብሔር ያ የዝምታ ጊዜ ግን ለእግዚአብሔር የሥራ ጊዜ አሜን። ያ የዝምታ ጊዜ ግን ለእግዚአብሔር ዝም ጊዜ ነው፣ የሥራው ጊዜ ነው። በዝምታ ውስጥ እግዚአብሔር ይሰራል። ለዮሴፍ እግዚአብሔር ስራ ሰጥቷል፣ የሚሰራው ስራ ነው። ያዕቆብን ግን ዝም ብሎታል። እግዚአብሔር በዮሴፍ ሕይወት ውስጥ የሚሰራው ስራ አለ ግብፅ ውስጥ። ያዕቆብን ግን እግዚአብሔር ብሎት ዝም ብሎታል። የት እንዳለ ማለት ነው። አንዳንድ ጊዜ ምክንያቱም ስራ አበላሽ ይታወቃል። ሰውን ያበላሽ ስለሚያቀርብ ዮሴፍ እኮ አበላሽቶ ሊሄድ ነበር። ታስታውሳለህ? ቢችሉ ያንን የጠጅ አሳላፊ እግዚአብሔር ዝም በል ብሎ ዘጋው እንጂ በዮሴፍ ሀሳብ እኮ ህልም ከተረጎመ በኋላ እስር ቤት ውስጥ አንተ ተመልሰህ እንደቀልቡ ለንጉሱ ጠጅ ታቀብላለህ፣ አንተ ግን አንገትን ታስታጥቃለህ አለ። ለዛ ዳቦ ጋጋይ እግዚአብሔር ግን ቸርነት ባደረገለት ጊዜ ዮሴፍ ትመለሳለህ፣ ለንጉሱ እንደገና ታቀብላለህ፣ ትሰጣለህ፣ ዋይን ትሰጠዋለህ፣ ወይን ጭማቂ ታቀርባለህ። ግን ያን ጊዜ የኔን ነገር ለንጉሱ ገብተናል ተናገር፣ እኔ ህብራዊ ነኝ፣ ስርቀው ነው ያመጡኝ፣ ደግሞ ብዙ ነገር የለምና አደራን ብሎ ላኩ። ያን እንግዲህ መቼ ሰዎች ነው እንዳው እንደምታላችሁ አረግነለ ህልም ብቻ እንደ ትርጉም ብቻ ይሳካልኝ እንጂ ለኔ ቃሉ ሳይሆን አይቀርም አልተሳካ ግን ትገምዙ ነው ማለት እኔ ከዚያው ላይ ብቻ እንደ ድረስ እንጂ አንተ ግዴታ ነው እንደዛ ሳይሆን አይቀርም። ግዴታ ብቻ ተናገርከው በሁለት ሆኖ የሚነብር ሶስት ቀን ሶስት ተመልሼ እዛሽ ጋር ሄድ እንጂ አረ ገባው ቀን ነው ለንጉሱ ነግረልህ ሳይሆን ግን መጽሐፍ ብዙ ይላል። እንደውም ምን አደረገው? ረሳ። እንደውም ረሳ። ምክንያቱም የእግዚአብሔር ፕሮግራም እሱ ነገሩ ይሉታል።
ዮሴፍ ሐሳቡ ተመልሶ ወጥቶ ወደ አባቱ መለሰ። እግዚአብሔር ደግሞ ለዚህ ያስገባው ራሱ ፕሮግራም ነው። ስለዚህ እሱንም ማስረስ ናቆም እግዚአብሔር አለ። ያዕቆብ ይስሐቅ የሚያደርገው ነገር ማለት የተለየ ነው። ስለዚህ ማንም ጣልቃ እንዳይገባ እግዚአብሔር የዝምታ ጊዜ ነው። እግዚአብሔር ይስራል። በዛ ጊዜ ውስጥ ጭንቅ የለም፣ ለቅሶ የለም፣ ሐዘን የለም ማለት ነው። ፍርሃት ይኖራል፣ ጭንቅ ይኖራል፣ አልመተኛት ይኖራል፣ ዝምታ ስንት ነገር ይኖራል። ማንች ነገር አለ። ደስታ ሊጠፋ ይችላል። ግን እግዚአብሔር እየሰማ ነው። ገባል አልገባም። ታስታውሳላችሁ ያዕቆብ መጥቶ በፈርዖን ፊት ሲቆም ፈርዖን ለመሆኑ ስንት ነው ቆየ? የህይወት ዘመን ምን አለ? ጥቂትም ክፉ ሁሉ የመቶ 30 ዓመት ያን ጊዜ ሲቆም 30 ዓመቱ እኔ ስንት ነው ሲለው የህይወት ዘመን ጥቂትም ክፉ ነው። ለምንድን ነው ክፉ ጥቂት የሚላቸው? አንዱ ዮሴፍ በዮሴፍ ያየሁት 22 ዓመት ችግር ያለቀስኩት ለቅሶ እሱ አንዱ ክፉ ነው። ታጅም ዘመን ይሻላል ዮሴፍ ክፉ የዘመኑ ይችላል። ለምን ተረዝማ መሳሪያ ይሳማ ይችላል ማናገረው ያውቀው። እዚህ ክፍል ላይ ተመልከቱ። ትልቅ ሕዝብ አደርግሃለሁ 46 ላይ ትልቅ ሕዝብ አደርግሃለሁ፣ ከአንተ ጋር እወርዳለሁ፣ ከግብፅ አወጣለሁ። ዮሴፍ ደግሞ እጆቹን በአንተ ላይ ያደርጋል፣ ዓይንህን ይዘጋል። ማለት ስትሞት ዮሴፍ ዓይንን ምን ያደርጋል? ይዘጋል። ልትከበር የሚያደርገው ዋና ሆኖ ዮሴፍ ይሆናል። እግዚአብሔር ተናገረ። በዛሬ ላይ ከአንተ ጋር እሆናለሁ፣ ከግብፅ ደግሞ አወጣሃለሁ። መውጣት አይቀርም። ስለ ግብፅ ስለ መውጣቱና ስለ መግባቱ ልናገር እንጨርስ። ወደ ግብፅ እንደሚገቡ በባርነት እንደሚቆዩ ከዛም እንደሚወጡ የተናገረው በመጀመሪያ እግዚአብሔር ነው። ለአብርሃም ዘፍጥረት 15 ላይ ሁሉናት ዘፍጥረት 15 12 እና ከ12 እስከ 14 ወደ ግብፅ ሕዝቤ ይገባል፣ ዘሬ ይገባል፣ በዛ ትገባለህ። 12 ላይ ፀሐይ በገባች ጊዜ በአብርሃም ከመባሉ ፊት ከባድ እንቅልፍ መጣበት። እነሆ ድንጋጤና ፍርሃት ጨለማ ወደቀበት። አብርሃምንም ማለት ዘርህ ለእርሱ ባልሆነች ምድር ስደተኞች እንዲሆኑ በድሮ አብርሃም አንድ ልጅ ነው። እግዚአብሔር ሲናገር ባሪያዎቹም አድርገው 400 ዓመት ያደርጓቸዋል፣ ያስጨንቋቸዋል። ግን አብርሃም አንድ ልጅ አለ የለው። እግዚአብሔር ስለዘሩና ይጀምር ደግሞ ባርነት በሚገዟቸው ሕዝብ ላይ ይፈርዳሉ። ከዚያም በኋላ በብዙ ከብት ይወጣሉ። አንተ ግን ወደ አባቶችህ በሰላም ትሄዳለህ። መልካም ሽምግልና ራስህን አንተ ትቀበላለህ። አንተ ባሪያቸው በአንተ ዘመን አይደለም ነው። ዘር ግን ወደ ግጥ የሚገጥመው ነገር ገና ምንም ሳይኖረው የእርሱ ባልሆነ ምድር ይገባል፣ ይሰደዳል፣ በዛ ይቀመጣል፣ ታላቅ ሕዝብ ይሆናል፣ ባሪያ ይሆናል። በጸናች እጅ ደግሞ ነገር አድርጌ አወጣዋለሁ፣ ከገባበት እመልሰዋለሁ፣ አወጣዋለሁ። ይህንን ግን በፊት ወጣል። ታዲያ ይስሐቅ ሲወለድ ዘፍጥረት 26 ላይ ቁጥር 2 ላይ ስትመለከቱ እግዚአብሔር ይስሐቅን አንተ ወደ ግብፅ እንዳትወጣ ይስሐቅን አትወጣ ይስሐቅ አትወጣ ለምን ይስሐቅ በአንተ ዘመን ላይ ማለት ነው። አንተ በምትወልደው በማን ዘመን ነው? በያዕቆብ ዘመን ነው። ያዕቆብ ግን ተገለጠ እና ቅድም ያያችሁት ወደ ግብፅ ነው። ይስሐቅን ለአብርሃም ተናገረ እግዚአብሔር አስቀድሞ። ይስሐቅን አንተ አትገባም አለው። አብርሃም ይስሐቅን ወለደ። ያዕቆብን አንተ ደግሞ ምን ታደርጋለህ? አንተ ደግሞ ትገባለህ። የታሪኩ ባለቤት ከጀርባ ማንም አይደለም፣
ማን የታሪኩ ባለቤት እግዚአብሔር የራሱ ሰው ዮሴፍ መሰረት ሁሉ በእግዚአብሔር ሐሳብ እየተሰራ ነው የሚሆነው። ያዕቆብ ልጆቹን ይዞ ወደ ግብፅ ወረደ። እግዚአብሔር ለአብርሃም እንደተናገረው ለአያቱ እንደተናገረው ይዞ ገባ። በትእዛዝ ነው የገባው። ለአብርሃም ተነገረ፣ ይስሐቅ እንዳይገባ ተደረገ፣ ለያዕቆብ ተነገረ። በትእዛዝ በእግዚአብሔር ፕላን በእግዚአብሔር ቅዱስ ለምን እግዚአብሔር ዓላማውን በምድር ላይ ይፈጽም ዘንድ አሁን በተወሰነ አካባቢ ያስላለ ዓላማ ነው እግዚአብሔር የሚናገር ሶሎሞን ጊዜ ሲድረስ ተናስ እግዚአብሔር በምድር ላይ ያለውን ዓላማ ምን ያደርጋል ይፈጽመው ዘንድ በምድር ላይ ያለውን የረጅም ዘመን ዓላማ በጥቂት ሰዎች የሚሰራው ዓላማ በጥቂት ሰዎች ያደረገው ነገር የብዙ ሰው ሕይወት ጉዳይ ስለሆነ ዘፍጥረት 22 ላይ ያውቁ 16 ይስሐቅ ከተወለደ በኋላ አንድ አስገራሚ ነገር ተናገረ። አብርሃም የተባለው ይስሐቅ ከተወለደ በኋላ 16 ላይ አብርሃም ልጁን ይስሐቅን ይዞ ለመስዋዕት በሄደ ጊዜ ፈቃደኛ ሆኖ ባሳየ ጊዜ ለእግዚአብሔር ማን አብርሃም ማን ይስሐቅን ሳልዳል ይስሐቅ እንዲህም ማለት እግዚአብሔር በራሴ ማለት ይህን ነገር አድርገዋልና ምን ልጅህን ይስሐቅን ለሌላ መስዋዕት ለማቅረብ እምቢ አላልኩኝምና ሶስት ዓመት ልጅ አለው ይስሐቅ ወረምሳ ዮሴፍ ዕድሜ ያለ ዮሴፍ ሲሰደድ በነበረበት ዕድሜ ያለ ወጣት እጁን አስሮ እግሩን አስሮ እንዲህ በጉልበት ተሸከሙ እንዳስቀምጡ እንዳታስ አባትዮ ሽማግሌ ነው መቶ ምናምን ዓመት አይችለው 17 ዓመት ሞላው ይስላልኝ አይችለው ከጋር አብርሃም ደግሞ ሽማግሌ ነው። አብርሃም ልጁን ለማለት ለእግዚአብሔር ለመስጠት ፈቃደኛ ሲሆን ይስሐቅ ራሱ ነበር ማለት ነው። ይስሐቅ ራሱ ፈቃደኛ ነበር። ወጥቶ የተሰራው ካብ ላይ ለመቀመጥ ድንጋዩንም መስዋዕቱንም በሰውነውም ለመስራት ራሱ ፈቃደኛ ነበር። ለነገሮች አቶ ተሸክሞ ይለሱ ራሱ አይደል ጌታችን ተሸክሞ እንደሄደ እንጨት ተሸክሞ ራሱ የት ነው የሚቋባቱ በዚህ እንጨት አለ ይባላል ለሳት አለ መስዋዕቱ በግብር ይተናው እግዚአብሔር ያዘጋጃው ብሎ መለሰለት እንቃታ አለ እንግዲህ እግዚአብሔር አዘጋጅቷል ያኛው በጉቻ አብርሃም ተናገረ ትንቢት ለመስዋዕቱ እግዚአብሔር ያዘጋጃል ያለው ይስሐቅ ተረፈበትን በግ ብቻ እውነተኛው መስዋዕት እየተደረገ ያለ እግዚአብሔር ዓላማ እየተካሄደ አብርሃም ለእግዚአብሔር አብ ያቀረበ ያለው ልጁ ይስሐቅ ደግሞ በገዛ ፈቃዱ ነው የአባቱ ጉልበት አስሮታል ነው ያስቀመጠው ፈቃደኛ ሆኖ ነው የሰጠው ሰውነቱ ለአባቱ ተሻራቁ ረጅ እጁን አንስቶ ከሰማይ አንስቶ ያርገሽ ከሰማይ ድምጽ መጣና በእውነት በረከትን ባርካል ለምን በራሴ ባልኩ ይህን አደርግሃልና ልጅህን የምትወደውን ልጅህን ለመስጠት ልጅህን ምን አላረክምና አልከለከልክምና እግዚአብሔር ልጁን ለመስጠት ለእኛ ምን አላረክም አልከለከልምና ክብር ለእግዚአብሔር አልከለከልምና ልጁን ደግሞ ነፍሱን ይቅር ሊያነሳት በቃል ነበረውና ራሱ ምን ያደርገው ነፍሱን የሰጠው ማንም በጉልበት ጌታ ኢየሱስ ክርስቶስ ይዞ አልገደም እንላችሁ በምንም ኃይል በሚስማር አልተያዘም። ጌታ ኢየሱስ ክርስቶስ ሚስማር አልያዘው፣ ነገሥታት አልያዙትም፣ የሮም ወታደሮች አልያዙትም፣ አይሁዶቹም አላሰቀሉትም። እንዳይመስላችሁ የተደረገው ነገር ሆኖ ራሱን ይሰጥ ራሴን እሰጣለሁ ደግሞ ምን ያደርጋለሁ አነሳለሁ ያለው ራሱ አልከለከለም። በእውነት በረከት ባረካለሁ ዘርን እንደ ሰማይ ከዋክብትና በባህር ዳር እንዳለ አሸዋ አበዛዋለሁ ዘርን የጠላቶችን ደጅ ይወርሳሉ የምድር አሕዛብ ሁሉም
መቼ ይስሐቅ ተወልዶ መስዋዕት ሆኖ ቀርቧል። ታዲያ የሚሰው እሱ አይደለም የሚገባው በልብስ የሚገባው ማለት የእሱ ልጅ ግን ይገባል። እዛ ደግሞ ይሆናል ባሪያ ይሆናል። እዛ ደግሞ ይቆያል። ከዛ ደግሞ አውጥቷል። አሁን የሚገርም ነገር እግዚአብሔር ያደርጋል። ለካ እግዚአብሔር እየሰራ ያለው እያደረገ ያለው እሱ የሚያደርገው ወደፊት እግዚአብሔር ለእኛ እግዚአብሔር የሚያደርገውን ነገር ጉዳዩ የአሕዛብ ጉዳይ ለካ ወደ ግብፅ የመግባቱ ጉዳይ ለካ እግዚአብሔር አስቀድሞ ለአብርሃም የተናገረው ጉዳይ የማን ጉዳይ ነው? የእኛ ጉዳይ ነው። የአሕዛብ ጉዳይ ነው። በአብርሃም ምክንያት ለምን ዘሩ በዛ ምድር እንዲገባ ደግሞ ምን ይሆን እንዲጠበቅ ክርስቶስ ኢየሱስ ከዛ ዘር እንዲመጣ ያንን ዘር ወደዛ አስገብቶ አንድ በቁጥር እንዲጠበቅ እንዳይጠፉ እንዳይጠፉ ሁለት ደግሞ እንዳይዳቀሉ እግዚአብሔር ያንን ሕዝብ ያደረገው ለይቶ ጠበቀው። ለምን ክርስቶስ ኢየሱስ የሚመጣበት መስመር ስለሆነ ጉዳይ ለካስ እግዚአብሔር ፕሮግራም ዮሴፍን ንጉሥ የማድረግ ፕሮግራም ብቻ አይደለም። ዮሴፍን ታላቅ ተብሎ እንዲጠራ እግዚአብሔር እቅድ ከሆነ ሲታይ እሱ ይመስላል። ዋናው ሀሳብ ግን ዋናው የእግዚአብሔር እቅድ ግን ማንም ሳይሆን እናንተ እኔ ዓለም ነው። ክብር ለእግዚአብሔር። የእግዚአብሔር እቅድ ሰፊ የሆነው የእግዚአብሔር ሀሳብ ጉዳዩ የዮሴፍ ታሪክ ብቻ አልነበረ። ዮሴፍ የገባበት ታሪክ የኢየሱስ ክርስቶስ መስመር ተይዞ እንዲጠበቅና ጌታችን ኢየሱስ ክርስቶስ ወደዚህ ምድር እንዲመጣ እግዚአብሔር የጠበቀበት አካሄድ ነው። በባርነት የመቆየቱ ጉዳይ የእግዚአብሔር ጥበቃ፣ ክብሩን የመግለጥ ጉዳይ የእግዚአብሔር ጥበቃ፣ አምላክነቱን የማሳየት ጉዳይ ነው። ቃሉን እግዚአብሔር ሰጠ፣ ሕጉን ሰጠ፣ አስተማረ። ያን ሕዝብ እግዚአብሔር መረጠ ሲባል ለካስ ያን ሕዝብ የመረጠበት ምክንያት የዓለም ጉዳይ ነው። እኛ የተመረጠን ሕዝቦች ተብሎ እንደሚጓጉበት አይደለም። እሱ ሰው የሚያወራው ቋንቋ ሰው የሚያወራው ቋንቋ በስሙ ሰው ለተቀበሉት በስሙ ለሚያምኑት የእግዚአብሔር ልጆች ሆኑ ዘንድ ምን አደረገ? ስልጣን ሰጠ። እኛን የእግዚአብሔር ልጅ የማድረግ ጉዳይ ነው። ዓለምን እግዚአብሔር በክርስቶስ የመጠቅለል ጉዳይ ነው። የማዳን የሕይወት ጉዳይ ነው። ከሰይጣን ከኃጢአት ከሞት የመታደግ ጉዳይ ነው። እየተደረገ ያለው ይሄ ነው። የቀደመው የእግዚአብሔር ሀሳብ በአብርሃም የተገለጠው የመስጠት ጉዳይ እንጂ መስዋዕት ማቅረብ ጉዳይ ለካ እግዚአብሔር በዚህ ዘር ከዚህ ዘር የሚወጣውን ጠብቆ የሚወለደውን የገዛ ልጁን የሚሰጥበት ጉዳይ ነው። ነገሩ የተያዘ ነው። ሰፊ ነገር ነው። ዘፍጥረት ማለት ገላትያ 3 አውጣልኝና እሱን አይተን ጨርሰናል። ገላትያ 3 ከ6 እስከ 14 ገላትያ 3 ተወጣሽ ካላችሁ ነው። እነዚህ ንቃት ያላችሁ ዮሴፍ ታሪክ እናንተ ታሪክ የአብርሃም ታሪክ እኛ ታሪክ በደንብ ይወጣ። እንዲሁ አብርሃም በእግዚአብሔር አመነ፣ ጽድቅ ሆኖ ተቆጠረለት። እንኪያስ ከእምነት የሆኑት እነዚህ የአብርሃም ልጆች እንደሆኑ እወቁ። አብርሃም አመነ፣ ጽድቅ ሆኖ ተቆጠረለት። እንኪያስ ከእምነት የሆኑት እነዚህ የአብርሃም ልጆች የሆኑት ሁሉ የአብርሃም ልጆች እንደሆኑ እወቁ። እነማን? በእምነት የሆኑት የሚያምኑ ሁሉ የማን ልጆች ናቸው አለ? እስራኤላውያን የአብርሃም ልጆች ናቸው ብለን እንድንደጋገም ወንጌል እንዳንስ እንደዚህ ብለን በረካሽ ሆነ ነበር። ምክንያቱም ብዙ ቴሌቫንጀሊስቶች ምን እንደሚያደርጉ ታውቃለህ። እነሱ የባረከ ባረካት ምን እንደሚያደርጉ ለእነሱ ወንጌል መስበክ ነው። ክርስቶስ ነው የሚያድናችሁ እንደማለት ክርስቶስም ለእነሱ ሰብኳል፣ ሐዋርያትም ለእነሱ ሰብኳል። እንግዲህ ትምህርታችን አዝሮን ይላልና የሚሻለው ክርስቶስ ነው እንጂ ለእነሱ ብሎ መቀባት አይደለም። የረጅም ምታት ሰዎች ታሪክ የአብርሃም ልጆች እንደሆኑ ወጡ። መጽሐፉን እግዚአብሔር አሕዛብን በእምነት እንዲያጸድቅ አስቀድሞ አይቶ ቅድም ስናገር የነበረው ቅድም ሳካፍላችሁ የነበረው መጽሐፉን እግዚአብሔር አሕዛብን በእምነት እንዲያጸድቅ አስቀድሞ አይቶ በአንተ አሕዛብ ሁሉ ይባረካሉ ብሎ ወንጌልን
ሐዋርያት ሥራ ምዕራፍ 7 ላይ አንድ ጫማ ያክል ርስት እንኳን በዚህ ምድር ላይ ሰጥቶ ነው ይችላል አብርሃም ነው ስለምድር ርስት ነው አንድ ጫማ ያክል እንኳን ርስት አብርሃም እንኳን ሰጥቶ ለወንድኛ አባቶች ዕብራውያን ላይ የተሻለች ከተማ የተሻለች የበለጠች ከተማ በእምነት አይተዋልና ስለሚመጣው ዘመን ስለሚመጣው ዘመን አላይ የሆነ ታሪክ ማለት ነው ድራማ ነው ሲታሪክ ነው ይማታ ገበያኑ ዘመን ላይ የሰራው የጥቂት ሰው ታሪክ ዮሴፍ ታሪክ ለአሁን የተናገረው ታሪክ ነው ያሳው ዮሴፍ ወደ ግብጽ ያለው ነው ያዛው ታሪክ ክርስቶስ ይመጣል የታሪክ ለካ እግዚአብሔር አስቀድሞ ስለኛ ምናልባት አይተዋልና በክርስቶስ እንድንድን ማን ይመጣል የናዝሬቱ ኢየሱስ እሱ ክብር ለእግዚአብሔር ክብር ለጌታ አሜን እግዚአብሔር ድንቅ ታሪኩ ከየህይወት ጋር ምን ይሆናል ክብር ለእርሱ ይሁን ያሰበን ራሱ አሳልፎ ለኛ የሰጠን ጌታ ክብር ለእርሱ ይሁን በዘላለማዊ ፍቅር የወደድከን ጌታ ሆይ እናመሰግናለን ላልጠፋን ካንተ የተነሳስ ስለወደድከን ጌታ ሆይ አንተ እኛ ለራሳችን ሳናስብ አንተ ለኛ አስበህ ስለሆነ በክርስቶስ ኢየሱስ የወደድከን አንተ ነህ ጌታ ሆይ ስምህ ይባል አንተ ከሰራው ስራ ሌላ ምንም ነገር ስለሌለ በእምነት ጌታ ሆይ የአብርሃም ልጆች ተብለን ተጠራን አብርሃም ተጠርቶ ጌታ ሆይ ከአሕዛብ የወጣ ሰው በቃል ይናገራል በአሰራር ግሩም ነው እግዚአብሔር ሆይ ስምህ ይባል ይህን ጊዜ ስለሰጠን በቃል ስለተናገርከን እናመሰግናለን እዚህ በኋላ የሚኖረውን ሰዓት ጊዜውን ባርክልን እኛ ጋር ህዝብን ባርክ ጌታ በኢየሱስ ስም ቡናና ሻይ ጊዜ ይኖራል ሁላችንም ይላል